ሰላም ቤተሰቦቼ፣ ኦሎቬራዎቼ ተቃጥሎ ነበር። አሁን ደግሞ ተመልሶ ባሉበት አረንጓዴ ሆኖልኛል። በጣም ደስ ብሎኛል። በጣም ነው የምወዳቸው። ለምን ከኢትዮጵያ አምጥቼ ስለዘራኋቸው ይህን ይመስላል። ያው ቦታው ትንሽ ወደ ጓሮ ስለሆነ ጨለማ ነው። ያጠጣቸዋለሁ ዳይመን መጥቼ እንዲህ ነው ማጠጣቸው ውሃ። ሁሉ ኦሎቬራ ነው። ኦሎቬራ ነው። አረንጓዴ የሆኑ ባለፈው ሞተዋል ብዬ አሳየኋቸው። አሁን ግን የሚያጠጣቸው ሰው አገኙ። የኔ ስራ ቦታና ያለሁበት ቦታ ርቀት ስላለ አይመችኝም ላጠጣ። በጣም ሙቀት ሲሆን አይመቻቸውም እና እንደዚህ አድርጌ አጠጣቸዋለሁ። በ15 አንዳንዴ ጥሩ የሆናሉ ማለት ነው። ይሄ አሁን ጥቅት ነው ያደረኩት። ጥግብ ብሏል ያለ በስ ወደ ጓሮ ስለሆነ ትንሽ ቀለም ይላል። ይሄ ነው አጠጣኋቸው። ግን ጓሮ ስለሆነ ይኸውላችሁ በጣም ያምራሉ። ኦሎቬራዎች በጣም ያምራሉ። የዛሬ ስንት ዓመት 3 ዓመት ኢትዮጵያ ሲሄድ ነው አምጥቼ የዘራኋቸው። ይህን ይመስላሉ። የኦሎቬራ ተክል ከፈለጋችሁን ያመጣላችኋለሁ ማለት ነው። በዚህ መልኩ እንዲህ ያጠጣቸዋለሁ። ወይ ብስሚላ ረህማን እንደ ፋድፌ መሞቴ ነው። ደስ ይላል። ከጨለማ ጋር ጨረቃ መስሎ እንዲህ እንኳን እንደዚህ ይመለሳሉ ብዬ አላሰብኩም ነበር። በጣም ነበር ያሳዝኑኛ። እዛ ጋር የሆነ ሳር ነበር። ሳሩ ሙትት አለ። አልሐምዱሊላህ እነዚህ ደህና ናቸው። እነዚህ ምንም አይሉ። እቺ አሁን ምንድን ነው በጣም ትልቅ ሆኖ ሲያድግ ይሄ ዛፉ ራሱ የሆነ እንትን አለው በኩር የሚመስል ከጎኑ ላይ የሆነ እኛ አገር ምንድን ነው ህጣን የሚመስል ነገር አላቸው ይወጣል። ግን ቦታው በረሃ ነው ያለንበት ቦታ። አንተ ደግሞ ልቀቀኝ እስኪ እትያስ። እኔ በጣም ደስ አለኝ። በቃ ብዙም አልጠቀምባቸውም። ግን እንዴት ነው ከሀገር ስላመጣኋቸው በጣም ያሳዝኑኛል። እንግዲህ አገር ሴት እጃቸው ሊገባ ነው ልተዋቸው ነው አላውቅም። እጃቸው ገባለው። ለምን ብቻቸው ይቀራሉ? እኔ ስገባ እጃቸው ገባል። አብረን እንደመጣን አብረን እንመለሳለን። ሀባይቢ በጣም ነው የሚያምሩት። ሸጀራዎቹ ራሱ ዋው ናቸው። የእንትኑ ጥላ ናቸው። የኦሎቬራው ጥላ እዚህ ይሆናሉ። እዛ ጋር ጽድ የሚባል ነገር አለ ሀገራችን ላይ። ጽድ እሱን ነው የሚመስሉት። ዋው ራሱ በጣም ነው የሚመራው። ግድግዳው ራሱ ቀጥ ብሎ ወጥቶ የትልቋን ዛፍ ትልቋ ደርቃለች። እነዚህ ናቸው የሚያምሩት ከጨለማው ጋር እና እኔ ስራዬ ቦታና የሚኖርበት ሰከኔ ይለያያል። ሰከኔ ሲመጣ እንዲህ ያጠጣቸዋለሁ። ግን ያምራሉ። ብሰራ ምንም አይሉ ዛፎቹ በተለይ እኔ ወዳቸዋለሁ። እነዚህ ዛፎች ከኦሎቬራዎች ቀጥሎ ይሄን ኦሎቬራቸው ከኢትዮጵያ ስለመጡ ነው ስለሚወዳቸው፣ ከኢትዮጵያ ስላመጣቸው ነው የሚወዳቸው። እነዚህ ደግሞ በቃ ሀረካታቸው ደስ ይለኛል።
ይሄ እንትናቸው ቅጠሉ ራሱ በጣም ነው የሚያምሩ። ዋው ነው ቅጠሉ። ኦሎቬራው ራሱ ተመለሰ። ባለፈው ቅጥል ብላ ነበር። አሁን ያንተ አለ ብላፏ ብላ ወጣለች። ሱብሃነከ ረብ። እንደው እንደ ሰው እንክብካቤ ይወዳሉ። እንግዲህ ላይክ እና ሰብስክራይብ በማድረግ አትርሱኝ ሀባይቢ። ከፈለጋችሁ እኔ ኦሎቬራ ለምትፈልጉ ትራንስፖርት ከራሳችሁ ከወጣ አመጣላችኋለሁ። ይሁት ይሄን ደግሞ ዛፍ እንትን አውጥቷል። ምንድነው በቀን እሰውርላችኋለሁ። እንትን መድኃኒት እንደ ዱባ ነገር ያበቅላል ወጥቶ ማለት ነው። መቆም አቃታ ጭንቅላቷ ምስኪን። ይሁትስ ዛፏ እንደዚህ አይነት ናት፣ ግን ዱባ የሚመስል ነገር አለ። ፍሬ አፕል ትመስላለች። አፕል አይመስለኝም፣ ግን አፕል ነው የሚመስለው። ይሄ ፉራ ፉራ ነገር ታወጣለች። እንትን መሸከም አቅቷት ኮምበስ ትላለች ማለት ነው። ይወጥ እቺ ደግሞ ሱብሃነላህ አለይኩም። በጣም ደስ ይላሉ። እኔ በጣም ወዳቸዋለሁ ዛፎቹን። ኦሎቬራዎች በተለይ አይላ ኦሎቬራ በጣም ነው የምወዳቸው ኦሎቬራዎች። በቀን ቢሆን በጣም ያምራል። ያማታ ስለሆነ ወደ እንትን በኩል ዛፎች እንትን አያሳዩም። እንደዚህ ሆኖ ያምራል። ድሮ ትዝላችሁ እንደሆን እንደ ቡና እንደ ቄጠማ አርጌ ያፈላኳቸው በጣም ረዝመዋል። ወደ ቤቱ ግርግዳ ምናምን እየወጡ አባይቢ ብራቮ አሌኩም። እንዴት አምራለች! ለማስታወቂያ ትሆናለች። እቺ ደግሞ ጥልል ብላ ለብቻ ብዙ ናቸው። በፊት አነሳቸው ነበር። አሁን ግን ኦሎቬራው እንትን ስለሚል ለኦሎቬራው ጥላ ይሆናል እያልኩ አላነሳም። እንዳማረባቸው ይኖሩ፣ ተባብሮ ተቃቅፎ ይኖሩ እያልኩኝ ተዋቸዋለሁ። ያቺ ዱባ የምታወጣን ትቻታለሁ። እንደዚህ ነው እላችኋለሁ። ባይ ባይ ኦሎቬራዎቼ። ልመለስ ነው። ያው ውሃ ጠጥቻችኋለሁ። ይበቃችኋል። እንግዲህ መሰነባበቻ ጠጡ። ከእንደገና ጀማል ከመጣ ማንቁርቴን ይዞ ከተኛል። ጨለማ ነው። ምናልባት አገሬ ገብቼ መንግስት አግቼ ኮንዶሚኒየምን እንኳን ባትሰጠኝ ማለት ነው ትንሽ እንደዚህ የጓሮ አትክልት የሚዘራበትን ቦታ ስጠኝ። አብቼ ትሰማለህ ወላ አብቹ ነው ቀዳነች ቪዲዮ ናት የሚሰጡት። ቤቴን እንደወሰዳችሁት ማለት ነው ኮንዶሚኒየም እንደተቀማ እንዳይቀር እንደው ትሰማላችሁ። በእርግጥ አንዳንዴ የሚያማችሁን ብቻ ሳይሆን የሚያመሰግናችሁንም ታውቃላችሁ። ስለዚህ አጠጣኋቸው ኦሎቬራዎችን በዚህ መልኩ ውሃ አድርጌ እና የእርሻ ቦታ ትንሽ ተሰጠኝና ኢትዮጵያ መጥቼ እንደዚህ የጓሮ አትክልት ኑሮ ተወዷል የሚሉት ማለት ነው። ያለው የጓሮ አትክልት እንሰራበታል። እሺ ከሰማሽ ክብርት አዳነች አቤቤ፣ ክብር ከንቲባ አዳነች አቤቤ እንዲህ በማረ መልኩ ትንሽ 20 ካሬ ብትሰጪኝ ራሱ ይበቃኛል። በቃ አትክልት እኔ ያ ግን ሰፊው ማድረግ 200 ብትሰጪኝ ምን ችግር አለው?
ለመዝራት ማለት ነው። ኢትዮጵያ ሀገሬ ሰላም ሁኝልኝ፣ በክብርሽ ተከብረሽ ኑሪልኝ ኢትዮጵያዊ። ኢትዮጵያኖች ሁላችንም ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በቅኑ ልቦናት ኢትዮጵያኖቼ፣ ኢትዮጵያዊነት ከልባችን አይጥፋ።